እንደቆመን እግዚአብሔር ይመስገን። እግዚአብሔር እጅግ የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። በመካከላችን ስላለው መንፈስ ደግሜ ጌታን እባርካለሁ። መጽሐፍ ቅዱስ እናንብና እዛ ቴሌግራም ላይ ፓስተር በሚገባ እንትን ብሎታል ገልጾታል እንዲያውም እና ሮሜ ምዕራፍ 12 ቁጥር 1 እና 2 እናነባለን። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ይህን ካነበብን አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 15 እስከ 17 እናነባለን። አንደኛ ዮሐንስ መልእክት እዚህ ዙሪያ ላይ ስለሆነ መልእክቱ ምዕራፍ 2 ቁጥር 15 እስከ 17 አንደኛ ዮሐንስ መልእክት። ዓለምን ወይም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። የአምላካችን የእግዚአብሔር ስም ብሩክ ይሁን። ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እኔም ደግሜ ከኔ በፊት ያገለግላችሁትን የሰማይ አምላክ እግዚአብሔር ይባርካችሁ ሁላችሁንም ማለት ነው። ከዲያቆናት ከካሜራማን ጀምሮ እግዚአብሔር ይመስገን። የመታደስ ቤት ነው። አሜን ያለ ነው። አሜን በሉ እስቲ። እና እየታደስን እናድሳለን። አሜን በሉ። ከኔ ጋር በሉ እስቲ። እየታደስኩ በሉ እስቲ። አድሳለሁ። አንተም ሰባራውን ጠጋኝ የመኖሪያ መንገድ አዳሽ ትባላለህ ይላል። አሜን በሉ እስቲ ወገኖች። እንደዛ ነው እግዚአብሔር የሚያደርገን። እንግዲህ እዚህ ከመጣን እኛ እየታደስን እኛ ታድሰን አላለቅንም። የሚታደስ ብዙ ነገር አለኝ እኔ፣ እናንተም እንደዚሁ ልክ ነኝ። እየታደስን ግን እግዚአብሔር ደግሞ በእኛ ሌሎችን ያድሳል። ሰባራውን ጠጋኝ የመኖሪያ መንገድ አዳሽ ትባላለህ ይላል እና እግዚአብሔር አዳሾችም ያደርገናል። አሜን። ታዳሾችም አዳሾችም እንሆናለን ማለት ነው። የእግዚአብሔር ስም ብሩክ ይሁን። አሜን። እግዚአብሔር ይባረክ። ያው ርዕሱ ላይ እንዳያችሁት በተለይ ፓስተር በደንቡ ጽፎታልና ቴሌግራም ላይ ያየሁት በደንቡ ያው እንዲያውም በደንቡ አጠናክሮልኛልና እግዚአብሔር ይባርክ። ክብር ለእግዚአብሔር ይሁን። ዓለምና ቪያ ክርስትና ማለት ነው። ይሄ ሲጋጠሙ ኳስ ተጫዋቾች ቪኤስ ይጠቅማሉ አይደለ? አርሴናልና ማንቸስተር ብላ ማለት ልክ እንደዛ ነው። ክርስትናና ይሄ ተፎካካሪ ናቸው ለማለት ፈልጌ አይደለም። እኛ የምንኖረው በተሸነፈው ዓለም ውስጥ ነው። አሜን ትላላችሁ? ለምን ጌታ ኢየሱስ በዋናነት 3 ነገሮችን ድል አድርጓል። እዚህ ላይ ሰይጣንን አሸንፏል፣ ኃጢአትን አሸንፏል፣ ዓለምን ደግሞ አሸንፏል። ዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን እስቲ በተሸነፈ ዓለም ነው የምኖረው በሉ እስቲ። ድል በተነሳ ዓለም ነው የምኖረው በሉ እስቲ። ስለዚህ ኢየሱስ አሸነፍኩ ሲል ለሱ ብቻ አይደለም እኛ ጋር መጥቷል ያ ድል። በኋላ ሌላ ጊዜ እናየዋለን ቀስ በቀስ። እግዚአብሔር ይመስገን። ዛሬ ትንሽ ስለ ዓለም እናይና ትርጉም አካባቢ ላይ እንቆይና ከዛም በኋላ እንዴት ነው የምንኖረው የሚለውን ነገር ስለ ዓለም ያለን እይታም ደግሞ እንደ እግዚአብሔር ቃል እናያለን። እግዚአብሔር ይመስገን። ጌታ ይረዳናል። እንግዲህ በውስጥ ያለውን ነገር የተማርኩትን አብረን እንካፈላለን። ጸጋ ነው የምንካፈለው። እግዚአብሔር የተመሰገነ ይሁን። ጌታ ይመስገን። አሜን። መጽሐፍ ቅዱስ ሳችን ያው 3 ነገሮችን ስለ ዓለም በ3 አቅጣጫ ነው የሚናገረው። ለምሳሌ ይሄ ግዑዙን ዓለም ይለዋል ታውቃላችሁና፣ ለምሳሌ ዓለሞች በእግዚአብሔር ቃል እንደተፈጠሩ የሚታየውም ከማይታየው እንደሆነ በእምነት እናስተውላለን ይላል ዕብራውያን 11 ላይ። ይሄ ዓለም ሲለው ዩኒቨርስ ነው። ዓለሞች ነው የሚለው ደግሞ የእግዚአብሔር ቃል በጣም ደስ የሚለው አንድ ዓለም አይደለም የተፈጠረው። አሁን ያገኙት ሰዎች ወደ ከ9 ወደ 10 11 ሳይሄዱ አይቀሩም ፕላኔቶች አይደለ? ነገር ግን የእግዚአብሔር ቃል ዓለም በእግዚአብሔር ቃል አይደለም፣ ዓለሞች በእግዚአብሔር ቃል እንደተፈጠሩ ነው የሚለው እና ብዙ ዓለማት እንዳሉ የእግዚአብሔር ቃል የዛሬ 22000 ዓመት ምናምን ይናገረዋል። እና ግዑዙ ዓለም አለ እና አሁን እኛ ዛሬ ይሄን የሰጠነው ዓለምና ክርስትና ስንል ስለ ግዑዙ ዓለም አይደለም። አንዱ ይሄን ያዙልኝ። ሁለተኛ ደግሞ
የዓለምን ሰዎችን የሰው ልጆችን መጽሐፍ ቅዱስ ዓለም ይለዋል። ዮሐንስ 3:16 የምናውቀው ጥቅስ አለ። ምንድነው የሚለው? በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ሲል ዛፍ ቅጠሉን ተራራውን ሳይሆን የሰው ልጆችን ዓለሙን ብሎታል ማለት ነው። ሶስተኛውና ዛሬ ይሄን ርዕስ ደግሞ ሮብ ቀን የምንማረው ዓለምና ክርስትና የምንለው መጽሐፍ ቅዱስ አትምሰሉ የሚለው ሲስተም ነው፣ ስርዓት ነው። ገዢዋ ሰይጣን የሆነ ማለት ነው። ይሄ ዓለም ሲል የእግዚአብሔርን ጽድቅ የማይወድ እግዚአብሔርና የእግዚአብሔር የሆነውን የምትቃወመዋን እቺን የወደቀችዋን ዓለም ኮራፕትድ የሆነችዋን ሁሌ ከእግዚአብሔር ሐሳብና ፍቃድ በተቃራኒ ያለችዋን ዓለም እሱን ነው የምናየው። ከኔ ጋር ናቸው አይደለ? እሱን ነው የምናየው ዓለም የሚለው ማለት ነው። ዓለም የሚለው ሲስተም ነው፣ ስርዓት ነው በዚህ ዓለም ውስጥ ማለት ነው። ክርስቶስን የጠላች ክርስቶስን ማወቅ የማትፈልግ ክርስቶስንም መስቀል ላይ ያኖረችው ዓለም ማለት ነው። ክርስቶስን ብቻ አይደለም የእርሱ የሆኑትን ደግሞ የምታሳድድ። ታስታውሳላችሁ ሐዋርያቶችን እኮ እንደዚህ ብሏቸዋል። ወደ ኢያሶን ቤት ሲሄዱ እና ሲደበድቧቸው ዓለምን የሚያውኩ እነዚህ ደግሞ ወደዚህ መጥተዋል ብሏቸዋል። እና ምን የሚል ስም ሰጧቸው? ዓለምን ምን የሚያደርጉ ዛት ሚንስ ክርስቲያን ማለት እነዚህ ክርስቲያኖች ለዓለም ሁከት ናቸው። ዓለም ግን የምታያቸው በቃ ለምን ሲስተሟን ስለሚረበሽ ማለት ነው፣ ስርዓቷን ስለሚያናጉት ዓለምን የሚያውኩ ብሏል። ዮሐንስ ወንጌል ምዕራፍ 3 ላይ እንሂድ። ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 16 ወረድ ብለን ዮሐንስ 3:16 ማን ነው የሚያነብልኝ? ጮክ ብሎ 16 ጀምሮ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱም የሚያምን አይፈረድበትም። የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ስራውም እንዳይገለጽ ወደ ብርሃን አይመጣም። እውነቱን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል። በቃ እግዚአብሔር ይመስገን። አሁን እንግዲህ ጌታ ኢየሱስን ትልቅ ምሳሌ ማድረግ ጥሩ ነው። እኔና እናንተ ብዙ ስህተት ልናጠፋ እንችላለን። ባጠፋነው ስህተት ምክንያት የሆነ መከራ ልንቀበል እንችላለን። ተቀላችሁ ከሰው ስህተት ከብረት ዝገት እንኳን ይላሉ አባቶች። እና አንድ ሰው ለምሳሌ ሰርቆ ቢያዝና ቢታሰር ይሄ ሰውዬ የታሰረው ምን ያለው ዋጋውን ነው እየተቀበለ ያለው። በዛ ምክንያት ነው መከራ የሚቀበለው። ክርስቶስ ጋር ስንመጣ ግን ፍጹም ነው፣ እንከን የለበትም። እንዲያውም ከእናንተ መካከል ስለ ኃጢአት የሚከሰኝ ማን ነው ብሏል ኢየሱስ። ደፍሮ የተናገረ ምድር ላይ የለም። ማን ነው እስቲ? ምንም አላገኙበትም። ጲላጦስም እጁን የታጠበው ፋይናሊ እንኳን ምንም ፈተሹት፣ አገላበጡት። ግን ዓለም እንዴት ነው ይሄን ሰው ያስተናገደችው? እንደ ሰውነቱ ብቻ ወስዳችሁ ክርስቶስን እንዴት ነው ያየችው? እና ምንድነው የጠላችበት ያሳደደችበት ምክንያት ምንድነው? መፈወስ ነው ስራው፣ አጋንንት ማስወጣት ነው አይደለ? ቢራቡ አብልቶ ነው። እንዲያው እንደ ሰው እንኳን ብትወስዱት እኮ ነው የምላችሁ። እንከን አታገኙበትም። ከአፉ ተንኮል አልተገኘበትም ይላል። ሲሰድቡት መልሶ አልተሳደበም ይላል። ምንም የለም። ግን ዓለም መስቀል ላይ ነው ያለችው። ለምንድን ነው ሲል እዚህ ክፍል ቁጥር 19 ላይ ሲናገር አሁን ያነበብነው ክፍል ላይ ብርሃንም ወደ ዓለም ስለመጣ ሰዎችም ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነውና። ያ ማለት እቺ ዓለም ከውድቀት ጀምሮ ኮራፕትድ የሆነች የወደቀች፣ ሰይጣን ደግሞ ምኗ ነው? ገዢዋ ነው ተብሏል መጽሐፍ ቅዱስ። ሁለተኛ ቆሮንቶስ 4:4 ላይ ምንድነው የሚለው? የዚህ ዓለም አምላክ ተብሏል። ሰይጣን የማያምኑትን ሐሳብ አሳወረ። ጌታ ኢየሱስም እንደገና ዮሐንስ ወንጌል 12:31 ላይ የዚህ ዓለም ገዢ ወደ ውጭ ይጣላል ብሎታል ኢየሱስ። የዚህ ዓለም ገዢዋ የዚች ዓለም ማን ነው? ሰይጣን ብሏታል። ይሄ ስርዓት ስላለ ሰዎች
ከጽድቅ ይልቅ ከብርሃን ይልቅ ከእውነት ይልቅ በዚህ ስርዓቱ ስላሉ ሁልጊዜ ክርስቶስንም አሳዳለች፣ ሰልቅላለች መስቀል ላይ የሱ የሆኑትንም እያሳደደች አለች። ጌታ እስኪመጣ ድረስ ይቀጥላል። ይሄ የወደቀች ዓለም ክርስቶስን ማወቅ ደግሞ የማትፈልግ በጣም ደስ የሚል ምን የሚለው ደግሞ አንዱ ክርስቶስንም ማወቅ አትፈልግም። የእግዚአብሔር ስራ ለዓለም ሞኝነት ነው የሚመስለው፣ አይገባትም። በተቃራኒ ነው ያለችው እቺ ዓለም እና ጌታም ሲናገር በእርጥቡ እንጨት እንዲህ ካደረጉ እናንተንም ይላል። እኔን ተቀብለው ከሆነ እናንተንም ይቀበላሉ። እኔን አሳደው ከሆነ ደግሞ ዘሴም ነው የሚሆነው። እና እቺ ዓለም እኔና እናንተ እንመልስ። እቺ ዓለም ክርስቶስን እንዴት ነው ትሪት ያደረገችው ያስተናገደችው? ጎሽ ብላ አስቀምጠዋለች እንዴ? አላደረገም። ስለዚህ እኛም ሌላ እንጠብቅ። እንዲያውም ጥያቄ መፈጠር ካለበት ዓለም በዛ ሁኔታ በጣም ጎሽ ጎሽ ካሏችሁ ይላል ኢየሱስ ምን ብሎ ተናግሯል? ሰዎች ሁሉ መልካም ሲያወሩላችሁ ደስ አይበላችሁ። ለምን? ለሐሰተኛ ነቢያቱም እንደዚህ አድርገዋል ይላል። ይገርማል። አይገርምም? ሰው ሁሉ በጣም እንትን ካላችሁ ፍሩ ይላል። ዓለም እንደዛ የምታረጋችሁ ከሆነ ለምን? በሐሰተኛ ነቢያትም እንደዛ አልሆኑም። እንደ በግ በምድረ በዳ ተቅበዘበዙ ነው። ዓለም አልተገባጃቸውም ነው የሚለው። ስታሳድር ነው የሆነችው ክርስቶስ። አንድ ወቅት ላይ የካታካምቡ ሰማዕት የሚል እንኳን አለ። ክርስቲያኖች ተሰደው በየዋሻ እኮ ነበሩ። ልክ ነኝ አይደለ? በየዋሻ ውስጥ ይታደኑ ነበር። እንደዛ ነበረች ዓለም ያደረገቻቸው። ይሰደዱ ነበረ። ክርስቶስን የምትቃወም እግዚአብሔር የሆኑትን የምትቃወም የእግዚአብሔርን ጽድቅ የምትቃወም የተበላሸች ዓለም አለች። አሁን እሷንና እኛ እንዴት ነው የምንኖረው? እሱን ነው መጽሐፍ ቅዱስ የሚነግረን። ያዕቆብ መልእክት ምዕራፍ 4 ቁጥር 4 ላይ ምንድን ነው የሚለው? አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁምን? ማንም ዓለምን ቢወድ የአብ ፍቅር በውስጡ የለም። ተቃላችሁ ወዲያው የምንሰለፈው አጌንስት የእግዚአብሔር ነው፣ ተቃራኒ የምንሆነው የእግዚአብሔር ጠላት ነው የምንሆነው። ስንዋደድ ከዓለም ጋር ጠበኞች ነን። ምን ጠላት ይሄን ጉዙን አይደለም። ቅድም ተናግሬያለሁ። እኔ የራሴ ልመስክርላችሁ። ጌታን ኦርቶዶክስ ውስጥ ሆኜ ነው ያገኘሁት። ወንጌል በራልኝ። ሲበራልኝ ዋው ወንጌል ሲበራላችሁ ታዲያ ይሄን ህይወት እዚህ ቆሻሻ ዓለም ውስጥ ሆኜ እንትን ማለት አልፈልግም። ገዳም መግባት አለብኝ ብዬ አስቤ ነበር። ሲሪየስ ነው የምነግራችሁ። ለምን በቃ ገዳም ሆኜ መጽሐፍ ቅዱስ እያነበብኩ ብቅ የሚብትቀመሰም ሽምብራም ካለ የሚቆረጠም ሰው እየቆረጠምኩ መኖር ብዬ ለራሴ እንትን አደረኩኝ። ገና በደንብ ፍንትው አላለኝማ። መዳን ግን ገብቶኛል። በኢየሱስ እንደሆነ ገብቶኛል። ድኛለሁ። ዳግም ተወልጃለሁ። በዳግም ውልደት የሚገኘው ሰላም፣ ደስታ ውስጥ ያለ መንፈስ ቅዱስ። ስለዚህ ይሄን ህይወት በቃ ገለል ብዬ ከዚህ ኩካታ ዓለም ገለል ብዬ ገብቼ በቃ ገዳም ልኮመኩም ፈለኩኝ ማለት ነው እንደሚሉት እንደዛ አሰብኩኝ። ምን መለሰ ፍቃዱ ብትሉኝ ዮሐንስ 17 ላይ ዮሐንስ ወንጌል ምዕራፍ 17 ላይ እስቲ ያውጡ ቁጥር 11 ጀምር አንብበው። እርሱም ከብር ያለው ከዚህ በኋላ ዓለም አይደለም፣ ከዚህ በኋላ በዓለም አይደለም፣ እነርሱም በዓለም ናቸው። እኔም ወደ እናንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው። ከእነርሱም ጋር በዓለም ሳለሁ የሰጠኸኝን በስምህ እኔ እጠብቃቸው ነበር። ጠብቃቸው። መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእርሱ ማንም አልጠፋም። አሁንም ወደ አንተ እመጣለሁ። በእነርሱም ዘንድ ደስታዬ የተፈጸመ እንዲሆንላቸው ይህንን በዓለም እናገራለሁ። እኔ ቃልህን ሰጥቻቸዋለሁ። እኔም ከዓለም አይደሉምና ዓለም ጠላቸው። ከክፉ እንድጠብቃቸው እንጂ ከዓለም እንድታወጣቸው አይደለም። በቃ ይሄን የፈለገው ከክፉ እንድጠብቃቸው እንጂ ከዓለም እንድታወጣቸው። ይሄ ቃል ኧረ ተረጋግተህ ቁጭ በላ ነኝ ማለት ነው። በቃ ቁጭ ያልኩኝ ማለት ነው። ሌላ ጊዜ እንመጣበታለን። ለካስ እኛ በዓለም ተልኮአለን። እግዚአብሔር ይመስገን። አሜን።
ክብር ለእግዚአብሔር ይሁን። የአምላካችን ስም ብሩክ ይሁን። ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንህም። ስለዚህ የሆነ ሽሽት አንሸሽም እኛ። አሚን በሉ እስቲ። ሌሎቹ ይመስላል፣ ምክንያቱም የቦታ ለውጥ ስላደረጉ እና ወደ ጫካ ስለገቡ እሱ ልብ ጋር ነው ችግሩ እንጂ የቦታ ጉዳይ እኮ አይደለም። ታውቃላችሁ አይደለ? የልብ ጉዳይ እንጂ የቦታ ጉዳይ አይደለም ሰውን የሚለውጠው። የሰው ልጅ ችግር ያለው ልቡ ጋር ስለሆነ ጫካም ቢገባ ከዛ ክፉ ያለው መጽሐፍ ቅዱስ የሰው ልብ ማን ያውቀዋል? እጅግ ክፉና ያን ልብ ይዞ ጫካ ቢገባም ምንም ያመጣው ነገር የለም ያ እስካልተለወጠ ድረስ። እና ይህችን ዓለም መጽሐፍ ቅዱስ ከዚች ዓለም ጋር እንድንወዳጅ ሰላም እንድንሆን የእግዚአብሔር ቃል ያዘነም። ዓለምን መውደድ ለእግዚአብሔር ምንድነው? ጥል ነው የሚለው። እንዲያውም ማመንዘር ነው የሚለው መጽሐፍ ቅዱስ ሲናገር። አመንዝራነት ነው። አመንዝራ ታውቃላችሁ፣ ያገባ ሰው ከሚስቱ ውጪ ሲሄድ ማመንዘር ነው የሚለው መጽሐፍ ቅዱስ። ደግሞ የሰራዊት ጌታ እግዚአብሔር ምንሽ ነው ይላል? ባልሽ ነው እኮ ይላል። እግዚአብሔር ይመስገን፣ አሜን። በእግዚአብሔር ላይ ለእግዚአብሔር የሚግልሙትና ነው፣ ለእግዚአብሔር የሚገባውን አምልኮ ወደዛ እያደረግን ነው ማለት ነው። አትውደዱ ተብለናል። ክብር ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን። ዓለም ወይም በዓለም ያሉትን አትውደዱ። ምንድናቸው ይላል? የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመካት፣ እነዚህ ከእግዚአብሔር አይደሉም ከዓለም ስለሆኑ። ማንም ዓለምን ቢወድ ያ ፍቅር በሱ የለም። ለምንድን ነው? አንዱ የማንወድበት ምክንያት ዓለሙም ምኞቱም ያልፋሉ። የእግዚአብሔርን ፍቃድ የሚያደርግ ግን እሱ ለዘላለም ይኖራል። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ስም ብሩክ ይሁን። አሜን። እግዚአብሔር ይመስገን። ቅድም አንድ ነገር ተናግሬያለሁ። ሰይጣን የዚህ ዓለም ገዢ ነው። ለምንድን ነው እንደዚህ? ከጀርባ ያለው ማንም አይደለም፣ ሰይጣን ነው። የሚያሽከረክራት የሚያሳድዳት እንትን የሚለው ሰዎችን ድራይቭ የሚያደርገው ሰይጣን ነው። የዚህ ዓለም ገዢ ብሎ መጽሐፍ ቅዱስ ቁጭ ነው የሚያደርገው። እንደገና አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 19 ላይ ስንሄድ ዓለም ሁሉ በክፉ እንደተያዘ እናውቃለንና ነው የሚለው። አይገርምም? ይህን ዓለም እኛ ዝም ብለን ሌላው ነገር ይመስላል። ኖ፣ በክፉ የተያዘ ዓለም ነው። ጌታ ግን አንድ ጸሎት ጸልዮናል። እግዚአብሔር ይመስገን። ከክፉ ምን እንድትላቸው። ደግሞም አንድ ጸሎት አለ ማቴዎስ ወንጌል ላይ ምዕራፍ 6 አባታችሁን የጸሎት ላይ ምን የሚል ጸሎት አለ? ከክፉ አድነን እንጂ መንግስት ያንተ ናትና ብለን እንድንጸልይ እግዚአብሔር ቃል ያዘናል። ክፉ የሞላበት ዓለም ነው። በክፉ ተይዟል የሆነ ማለት ነው። የትም ቦታ ብንሄድ ማለት ነው። ዓለም ሁሉ ዘሆል ወርልድ ማለት ነው። ይለያይ፣ አይነቱ መጠኑ ይለያይ ይችላል፣ አሰራሩ ይለያይ ይችላል እንጂ ክፋቱ ዓለም ሁሉ በክፉ እንደተያዘ እናውቃለን። እስከተፈቀደለት ዘመን ድረስ ክፉ ይሄን ይሰራል። ከጀርባ ሆኖ ይሄን ያደርጋል። እግዚአብሔርን ሐሳብ እየተቃወመ ይቀጥላል። እኛን ግን ጌታ ኢየሱስ ጸልዮናል። ለእኛም አሚን በሉ እስቲ። ለእነሱም ጸል፣ ለእኛም ጸል። ከክፉ ምን እንድትላቸው። ይሄ አንዱ ለእኛ በግላችን መጸለይ ያለብን አንድ ነገር ነው። ከክፉ አድነኝ ብዬ መጸለይ ያለብን በወደቀው ዓለም ውስጥ ስለምኖር። ክብር ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። አንደኛው ቆሮንቶስ ምዕራፍ 2 ቁጥር 12 ላይ እኛ ግን ከእግዚአብሔር እንዲያውም የተሰጠን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም። መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህንን ደግሞ እንናገራለን እንጂ የሰው ጥበብ የሚያስተምረንን ቃል አይደለም። በቃ ከእግዚአብሔር የሆነውን እናውቅ ዘንድ ይላል። የእግዚአብሔርን መንፈስ እንጂ የምን መንፈስ አልተቀበልንም? የምን መንፈስ ከሰማችሁ? የዓለምን መንፈስ የሚባል የዓለም መንፈስ ይባላል። አይገርምም? ዓለማዊነት የዓለም መንፈስን አልተቀበልንም። ለካስ የሆነ መንፈስ አላት። ሌላ ምንም እንኳን ርኩስ መንፈስ ነው፣ ክፉ መንፈስ ነው። ሌላ እኮ መንፈስ የለም። የዓለም መንፈስ ማለት ይሄ ዓለምን የሚያስወድድ ዓለማዊነትን የሚያመጣ ዓለም መንፈስ ማለት ነው። ቤተ ክርስቲያን ድሮ ሰምቼዋለሁ፣ ፓስተራው ሲናገር ድሮ ሰው ያቃላችሁ የሆነ ነገር ውስጥ ካለ ቸርች አይመጣም። ራሱ ያለው መንፈስ ቤተ ክርስቲያን ያለው የጌታ መንፈስ ራሱ
ቅዱሳን ጋር እንትን አይለውም። ይገርማቸዋል። ይቀራል ቸርች። መንፈስ እኮ ነው። አሁን ግን ዓለም ቤተ ክርስቲያን ውስጥ ስላለች የዓለም መንፈስ የለም እንደ ቸርች። በጣም እኮ በጣም አንዳንድ ቦታ ሊከብድ ይችላል። አንዳንድ ቦታ ግን ምንም አይመስልም። ምንም የዓለም መንፈስ የሚባል ነገር እኮ አለ ቸርች ውስጥ የገባ ማለት ነው። ስላለ ምንም አይመስለውም ሰው። ይሄ እኮ አደጋ ነው። መጥቼ በሆነ ነገር ውስጥ ካለው መጥቼ ካልተወቀስኩኝ፣ ቸርች ካልተገሰስኩኝ፣ ካልተመከርኩኝ በጣም ከባድ አይደለም የሚሆነው? የዓለም መንፈስ ማለት ነው። እኛ እሱን አልተቀበልንም ይላል። ክብር ለእግዚአብሔር ይሁን። ተቃላችሁ መጽሐፍ ቅዱስ የተሰጠን ጸጋ እኮ አንዱ ሲናገር እግዚአብሔር ቃል ሲናገር የተሰጠን ጸጋ ቲቶ 2 ላይ ሲናገር ዓለማዊ ምኞትንና ኃጢአትን የሚያስክድ ነው። አንዱ ጸጋ እኮ ይሄን የሚሰራው። ክብር ለእግዚአብሔር ይሁን። ዘሞር እንደዛ ነው የሚሆነው። ሞር ዓለም ጋር ስንሄድ ከእግዚአብሔር መልክ እየራቅን የምንመጣው። መጽሐፍ ቅዱስ ወደ እግዚአብሔር ቀርቦ አይደለም ይላል። እንደዛ ነው የሚሆነው። ይሄኛው ሰው ሰሜንን ሲቀርብ ደቡብን እንደሚርቅ፣ ደቡብን ሲቀርብ ደግሞ ሰሜን እንደሚርቅ ልክ እንደዚሁ ነው የሚሆነው። የሚገርማቸው ሰው ክርስቶስን ካልመሰለ ወደዚህ ካልተለወጥን እየሆነ የሚመጣው በተቃራኒው ሌላ ነው። ዓለምን ነው የምንመስለው። እግዚአብሔር ያደናናል። አሜን በሉ እስቲ። ክብር ለእግዚአብሔር። በልባችሁ መታደስ ተለወጡ እንጂ ይህንን ዓለም እንዳትመስሉ ነው ያለው። ይህን ዓለም እንዳትመስሉ ይላል። መመሳሰል ይሆናል ይቻላል ማለት ካልተለወጥን እንደዛ ነው የሚሆነው። ምን መስላለን? አንዳንድ እንደዚህ ሆነባቸው ኖርማል አይሆንባቸው። ሰላማዊ ሆነን አንዱ ምልክቱ እሱ ነው። ሰላማዊ ሆነን ከኖረን ያ ማለት የረብሻ ሰዎች እንሁ ምናምን እኮ አይደለም። ግን እኔና እናንተ ከዓለማዊ ሰዎች ከየትኛውም ተስ ምንግባባ ሁልጊዜ ምንግባባ ከሆነ ምን የሚላቸው ቼክ ማድረግ አለብኝ እኔም በሆን ማለት ነው። ክብር ለእግዚአብሔር ይሁን። አሜን። ከዓለም መንፈስ እግዚአብሔር ነፃ ያወጣል። ዓለማዊነት የሚለውን ነገር እንዴት ነን እኔና እናንተ? የጌታ ስም ብሩክ ይሁን። የጌታ ስም ብሩክ ይሁን። ጌታ ኢየሱስ ቅድም ዮሐንስ ወንጌል ምዕራፍ 16 ላይ ሲናገር እንደነበረው አይዟችሁ እኔ ዓለምን ብየዋለሁ አሸንፌዋለሁ ብሏል። ኖርማሊ ምንም እኛ አሁን ኤክስኪውዝ ምናምን ኖሮን እንኳን አይደለም። ኖርማሊ ወደን ካልሆነ በስተቀር ዓለም ታውቃላችሁ፣ ሰይጣን አንዱ ክርስቲያኖችን የሚያታልልበት ምክንያት ይሄን ብልጭልጭ የሆነውን ዓለም በማሳየት ነው። ይሄን ደግሞ ጌታ ኢየሱስ ጋር ፈትኖታል። ምንድን ነው ያደረገው? ጌታ ኢየሱስ ጋር ሲመጣ የዓለምን መንግስት ይላል አይደለ? ክብራቸውንም አሳየው ይላል። በጣም ይሄ ዝም ብሎ ፈተና ይምሰላችሁ። ይሄ በጣም ብዙ ወደኛ ብንተረጎመው ብዙ ነገር ነው። ይሄ እኮ ታገኛለሽ፣ እቺን ብቻ አንቺ ብታረጊ፣ በቃ እቺ ቀን ትንሽ እኮ ነው፣ እቺን ብታረጊ ይኸውልህ ሊል ይችላል ማለት ነው። ትንሽ እኮ ነው፣ ትንሽ ብትዋሽ ሊል ይችላል። ዓለማዊነት ነው። እና የዓለምን ክብር ይላል መንግስታቸውንም አሳየው። አንዱ ትራፕ፣ የሰይጣን ትራፕ ይሄን ብልጭልጩን ዓለም እንደውም ምንድነው የሚሉት? አንዱ ኮስሞስ ነው ይባለው አንዱ የዓለም ትርጉም አይደለ? እና ኮስሞቲክስ የሚለው ራሱ ቃል የመጣው ከዚህ ነው ይባል። ኮስሞቲክስ ታውቃላችሁ? ይሄ የሌለንም የሚሰጠን ማለት ነው። ብዙ ነው። አሁን በጣም አደጋ ውስጥ አይደል ያለ ነው። በጣም ይገርማል። እህቶች ያው እኔ አታርጉ ባልልም ግን ያለ ቅጥ ሲሆን ግን የእናንተ መልክ እስከሚያምስል እንደዛ ውስጥ ባገቡ ጥሩ ነው። እንደ እህት እንደ ወንድም መክራችሁ ከልቤ ነው የምላችሁ። አንዷ እንዳለችው ነው አሉ እና ከዛ አልከፈት አላሉ ሞባይሏ ይሄ በፌሷ ነው እንትን ያደረገችውና ለካስ በኮስሞቲክስ ነው እንትን ያደረገችው እንትን ስክሪንዋን እንትን ያደረገችው ኮስሜቲክ ተቀብታ ነው። ከዛ ይሄ ጠፍቶ ማታ ብትለው እምቢ አለ። እንደገና ሄደ ተቀባች ሄዳ እንደገና ማለት ነው እንትኑ አልከፈት ብሎ ማለት ነው ሞባይሉ። በጣም እንትን ለምን የእግዚአብሔር ቃል በዚህ እህቶቼ እንደ ቦነስ ልናገር መወደው ክፍል አለ። አንደኛ ጴጥሮስ ምዕራፍ 3 ላይ ስለ ሚስቶች ሲናገር እህቶችም አላችሁ ዛሬ ያለገባችሁ ነገ ሚስት ሆናላችሁ። ክብር ለእግዚአብሔር ይሁን።
ለእናንተ ጠጉሩን በመሸረብና ወርቅን በማንጠልጠል ዋጋ ውድ የሆነ ልብስ በመልበስ የውጭ ሽልማት አይሆንላችሁ ይላል። አቤት ዛሬ ለውጭው ነገር እኛ ምን ከፍለው ዋጋ፣ በተለይ ደግሞ እህቶቻችን። እኔ አንዳንድ እህቶች እንትን ሲሉ ዘና ሲሉ ጥሩ ደስ ይለኛል። ማለት ይሄን ስላችሁ ይገባችሁ አይደለ? ይሄ ገዳማዊነት ይሁን እያልኳችሁ አይደለም፣ ራሳችሁ እንደሷ እያልኩ አይደለም። ግን የሚገባ እኮ አለ የሚባል ነገር፣ ክርስቲያናዊ የሚባል እኮ አለ። የውጭ ሰው አይሆንላችሁ፣ ነገር ግን በእግዚአብሔር ፊት ዋጋው ውድ የሆነ ተሰውሮ ያለ የልብ ሰው ይሆንላችሁ ይላል። ሞር እኔ አንዳንዴ መዋቡ እንዳለ ሆኖ ለውስጡ ሰው ምን ያህል ነው ጊዜ የማጠፋው እግዚአብሔር ለሚያየው። ከኔ ጋር ናቸው ወንድሞች እህቶች፣ ጌታ ይመስገን። እና ይሄን ነው እግዚአብሔር የሚፈልገው፣ እሱ ላይ ነው እግዚአብሔር ፎከስ የሚያደርገው። ልክ ነው። ሁሌ ፓስተር ተረፈ እዚህ ይናገራል፣ ፊትን ለሚያይ ፊታችንን እናሳያለን፣ ልብን ለሚያይ ለእግዚአብሔር ደግሞ ዛት ኢዝ ጉድ። እንደኔ የባህታዊ መንፈስ እንዳይዛችሁ። ድሮ እንደዛ ነበርኩኝ እንዳልኳችሁ። ከትንሽ ጊዜ በኋላ ነው ወዲያው ወደ ጋብቻ ልመጣ አካባቢ ስል ነው ራሴን መጠበቅ ዲዮድራንት መንፋት ምናምን የጀመርኩት እንጂ ለእኔ ሽቶ ተቀብታ ሴት ካለፈች ማለት ዓለማዊነት ነው ለእኔ። ይገርማቸው እንደዛ ነበርኩኝ። ይሄ ደግሞ ኤክስ ነው፣ ጽንፍ ነው፣ የገዳማዊነት መንፈስ ይባላል። ይሄ የገዳም መንፈስ ነው እንጂ ክርስቲያናዊ አይደለም። አሁን እንደዛ አይደለሁም። ባለቤቴን እግዚአብሔር ይባርካትና እሷ ናት ትሬን ያደረገችኝና ግን ምለው ነገር ይገባችሁ አይደል? ሐሳቤ ምን ያህል ነው ለውስጡ ሰው ፎከስ የምናደርግ ጌታ ላይ የሚያወው ሰው ሞር በሁሉ አቅጣጫ ዓለማዊ መምሰል የለብንም። አሁን ኮፒ እያደረግን ብዙ ነገሮችን ወደ ዓለም እያደረግን አይደለም ነው። ብዙ ነገሮች ማለት ነው። ብዙ ነገሮች ከልብስ ጀምሮ ይጀምራል። ኖርማሊ ዓለም ላይ አይተን የምናደርገው ነገር ካቆራረጥ ነገር በጠቅላላ ብዙ ነገሮች ነው። አትምሰሉ ሲል ይሄ ሁሉ እኮ ያጠቃልላል። ዓለምን አትምሰሉ ሲል ውጫዊ ነገር የምናደርጋቸው ምን ለብሳቸው ምናደርጋቸው እያንዳንዷ ነገር ይጠይቃል። አይደለም እንዴ ወገኖች? አትምሰሉ ሲል እና ይሄ ኮስሞቲክስ የተባለው ማለት ነው። ይሄ የውጭው ዓለም የብርቅርቁ ነው። ኢየሱስ እንደዛ ነው ያደረገው። አሳየው ይላል። የዓለምን መንግስት ክብራቸውን አሳየው ይላል። ልክ አዳምን እንደጣለኩ በምግብ ፈትኗቸዋል። ኢየሱስ ፈትኖታል። ምን ድንጋይ ዳቦ አድርግ ብሎ እንደገና የዓለምን መንግስት ክብራቸውን አሳየውና ወድቀህ ብትሰግድ ይሄ ሁሉ ለኔ ተሰጥቷል አለ። አይገርምም? የዚህ ዓለም ገዥ ዝም ብሎ እኮ ኢየሱስ ጋር ነው ያለው። ኢየሱስ አልተሰጠህም አላለው። ራይት እኮ ነው የተናገረው። ይሄ ሁሉ ለኔ ተሰጥቷል። ዛሬ ሰይጣን እያደረገ አይደለም ነው ለሚሰግዱለት እያንበሸበሻቸው እኮ ነው። ፌመስ እያደረጋቸው ነው እኮ በጣም በብዛት በዓለም አቀፍ ደረጃ እኮ ነው። ምንም እኮ አድርጎ አይደለም፣ የሆነ በጎ ስራ እኮ ሰርቶ አይደለም። የሰገዱለትን በጣም በዓለም እንዴ ምንድነው አሁን ሰውዬው ምን ትላላችሁ? እንኳን አንዳንድ ጊዜ በእውነት ነው የምላችሁ። አሁን ሰሞኑን እንኳን ብያለሁ። ትላንትና እንኳን ከተማችን ላይ እንዴ ይሄ ጤነኛ ያልሆነ ልጅ ሰው እንዴት ነው ብያለሁ። ትላንትና እኮ ነው የምላችሁ። ሰውዬው ልጁ እኮ ጤነኛ አይደለም፣ ግን እንዴት ነው ከተማችን የሆነችው? ማን ነው ስፒዲ ምናምን የሚባል እንዴ ይሄ ጤነኛ ነው ብየዋለሁ። እኔ ዛሬ ሲል ሲል ጤነኛ ነው ግን ልጁ ብያለሁ። ግን እንዴት ነው ግን ያደረገው በዓለም ላይ በእውነት እንደዛ ብያለሁ። እኔ የእናንተን ባላቅም ማለት ነው። ምንድን ይሄ እኮ ዝም ብሎ አይደለም የመጣው። እኔ ያደርጋል ሰይጣን እያልኳችሁ ነው። ሌሎችም እንዴ ስንት በጎ ስራ ምናምን እኮ የሰሩ ሰዎች እንደዛ አይሆንም እኮ ኖርማሊ ስንት ነገር ስንት እኮ ስራ እንደዚህ ያደርጋል። እና አሳየው ኢየሱስን ወድቀህ ብትሰግድልኝ ሂድ አንተ ሰይጣን ያለው። አያችሁ ልክ እንደዛ ነገር ያመጣል ልላችሁ ፈልጌ ነው። ኢየሱስ ጋር ካመጣ ሰይጣን እኔና እናንተም ጋር እህቴ ይሄን እኮ ብታደርጊ በቃ የሆነ ነገር አሰግዶ የሆነ ነገር ያደርጋል ማለት ነው። ሰይጣን ይሰጣል ማለት ነው። የዓለም መንፈስ ግን ውስጣችን ከሌለ አሚን በሉ እስቲ። አዎ አንዳንዴ እኮ ዝም ብሎ አይደለም ሰይጣን የሚጥለው፣ መጀመሪያ መንፈሱን ነው የሚያመጣው። ይሄ ዓለምን መንፈስ ማለት ነው። የሆነ ነገር ሆነን እኮ አይደለም እናደርገው። መጀመሪያ እንዴት ነኝ እኔ? ይሄ የዓለም መንፈስ አለ። ይሄ ዓለም እንትን ይለኛ አትራክት እያደረገኝ ነው። ቀላል ነው የሚሆነው። ከዛም በኋላ የሆነ ነገር ሲያመጣ ዥቡ ነው የሚለው። አንዳንድ ሰው ዝም ብሎ አይደለም ግንድስ የሚለው እኮ ዝም ብሎ እኮ አይደለም። መጀመሪያ ግን ይሄ የዓለም መንፈስ የሚባለውን ነገር ይሄ ለዓለም ነገር ማንኛውም መጽሐፍ ቅዱስ
ከእግዚአብሔር በላይና ከእግዚአብሔር በፊት የምንወደው ነገር ሁሉ ታውቃላችሁ፣ እሱ ለሰይጣን ትልቅ ወጥመድ ነው የሚሆነው። ለዚህ ነው ጌታ ኢየሱስ ክርስቶስ መጀመሪያ ከኔ ይልቅ ነው ያለው። ለዚህ እኮ ነው በጣም ነፃ የሚያወጣ አባቱን የሚወድ እናቱን የሚወድ የገዛ ነፍሱን የሚወድ እንኳን አያችሁ፣ መውደድ በጣም ገዢ መሬት ነው ይላሉ። ከወደድ ነው አንድ ነገር እንሰግድለታለን። ያ ጣዖት ይሆንብናል፣ ከእግዚአብሔር ፊት ይቀድምብናል ማለት ነው። ገንዘብ ሊሆን ይችላል አንዱ፣ ይሄ ነው ትራፑ። የገንዘብ ትምክት ይለዋል እኮ እዛ ክፍል ላይ። እርሱም አንዱ ስለ ገንዘብ መመካት ነው ይለዋል። ይሄን አድርጌ ምናምን ብለን ማለት ምንለው ነገር ማለት ያ ወጥመድ ይሆናል። እግዚአብሔር ያነጻናል። አሜን። ክብር ለእግዚአብሔር። እንደዚህ እንኳን እየሰማን የእግዚአብሔር ቃል ጌታ ኢየሱስ እንደተናገረው ማለት ነው፣ ቃልህ እውነት ነው፣ በቃልህ ደግሞ ቀድሳቸው። እናንተ ደግሞ ስለሰማችሁት ቃል አሁን ምንድን ናችሁ? ንጹሐን ናችሁ ይላል። እግዚአብሔር ይመስገን። አሜን። አለ ወይ ልቤ ላይ የዓለም መንፈስ የሚለው ነገር? የዓለም መንፈስ አእምሮዬ ላይ አለ ወይ? ሰዎች የሚሽቀዳደሙለት የሚጋደሉለት ነገር እኔ ጋም አለ ወይ? ሰዎች የሚንገበገቡለት ነገር እንደ ክርስቲያን የማይጋ አለ ወይ እኔ ጋ? ያ ካለ ከመጣ ሰይጣን እውነቴን እምላችሁ በዛ ጅቡ ነው የሚያደርገው። ክብር ለእግዚአብሔር ይሁን። በኢየሱስ ስም መንጻት ይሁንልን። አሜን። በዚህ ቃል መንጻት ይሁንልን ከዓለም መንፈስ። እኛ ከእግዚአብሔር እንዲያው የተሰጠንን የእግዚአብሔርን መንፈስ እንጂ የዓለምን መንፈስ ምን አለም አልተቀበልንም ይላል። አልተቀበልንም። የተቀበልነው የእግዚአብሔርን መንፈስ ነው። አሜን። እግዚአብሔር የተመሰገነ ይሁን። አሜን። ክብር ለእግዚአብሔር። የዓለም መንፈስ እሱን ነው አእምሯችን ላይ የምናጸዳው፣ እሱን ነው ልባችን የምናጠራው። አሜን በሉ እስቲ። ከጸሎት አንዱ ለምን እንደሆነ ብቻ ስንጸልይ ቅድም ሲያጸልይ ዮሐንስ መጥምቁ ስለ ኢየሱስ የተናገረው ቃል አለ አይደለ? እኔ ለንስሐ በውሃ አጠምቃቸዋለሁ፣ ከኔ በኋላ ግን የሚመጣው እርሱ በመንፈስ ቅዱስና በእሳት ነው የሚያጠምቃችሁ አለ። እስቲ አሚን በሉ ወገኖች። እና እሱ ከዛም በኋላ አለ ዝቅ ብሎ አውድማውን ፈጽሞ ያጠራዋል ይላል። ገለባውን ደግሞ ምን ያደርጋል ይላል? በእሳት ያቃጥለዋል ይላል። ፍሬውን ወደ ጎተራ ይከተለዋል ይላል። ይህንኑ ቃል ስለዚህ ቃል በትንቢት መልክ ሚልኪያስ ላይ አለ። እናንተ የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል ይልና እርሱ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ይቀመጣል ይላል እኮ። ስለ ኢየሱስ የተነገረ ትንቢት ነው። መንፈስ ቅዱስ አንዱ የሚያደርገን እኛን ታውቃላችሁ፣ ይሄ የእግዚአብሔር መንፈስ የእግዚአብሔር እሳት በእሳት ተመስሏል። መንፈስ ቅዱስ እሳት አይደለም፣ በእሳት ግን ተመስሏል። እሱ አንዱ የሚያደርገው ፐርጅ ነው የሚያደርገን፣ ያጠራናል፣ ያነጥረናል። አሚን በሉ እስቲ ወገኖች። እኛ መፍቀድ አለብን። በእውነት ነው የምላችሁ። ይበላል፣ ይሄ ገለባውን ይበላል ይላል እኮ አይደል? እንደዛ ነው የምለው ጌታን አንዳንድ ጊዜ ፐርጅ ሚላ አንጻኝ። የእግዚአብሔር እሳት እሱ ነው የሚያደርግ፣ ያቃጥላል። ውስጥ ያለውን ይሄ ዓለማዊነትን ምናምን ይበላል ውስጥ። ጌታው ይሄንን የዓለም ይሄን ልመኝ አንጣ ብላው እላለሁ። እግዚአብሔር እሳት ይብለው። አሚን በሉ እስቲ። ይሄ የዓለምነትን ክብር ለእግዚአብሔር ይሁን። ከዛ ምንድነው በጽድቅ ቁርባንን ታቀርባላችሁ ይላል እዛ ክፍል ላይ ሲናገር። እግዚአብሔር ይመስገን። አሜን። መንፈስ ቅዱስ የእግዚአብሔር እሳት ከሚያደርገው ነገር አንዱ ምንድነው? ማንጻት ነው። ጌታ ይመስገን፣ ጌታ ይመስገን። ይሄንን በጣም ሁሌ መጸለይ ያለብን ፐርጂም እያለን ልክ ይገርዘዋል የሚለው ዮሐንስ ወንጌል ምዕራፍ 15 ላይ ያለው ቃል ማለት ነው። ይሄ ፈቅደን ነው። አሚን በሉ እስቲ። አለ መንፈስ ቅዱስ የሚሰራው ይሄ ነው። ኢየሱስ ላይ በርግብ አምሳል ነው የመጣው። እነሱ ላይ ግን ሐዋርያት ላይ በርግብ አምሳል ነው የመጣው። በእሳት የተከፋፈሉ ልሳኖች ነው የሚለው። በእያንዳንዳቸው ላይ ተቀመጠ። እኔ ለምንም ሌላ ለምንም አይደለም። እሳት ታውቃላችሁ፣ ወርቅ በእሳት እንደሚጠራ የማጥራት ኃይል አለ። እሱ ነው። አንድ ሰው በእግዚአብሔር እሳት ሲነካ፣ እኔ እውነቴን ነው የምላችሁ፣ በእግዚአብሔር እሳት ከተነካ፣ ያ ማለት አንዴ ብቻ አይደለም፣ ከተነካ ያ ሆኖ ከተነሳ፣ እኔ ሌላ መንፈስ ነው እንጂ ያገኘው የእግዚአብሔር መንፈስ ሰውየው ይለውጣል። አንዳንዶች ኢሞሽናሊ ነው እንጂ የሚርገበገቡትና የሚወድቁት በእግዚአብሔር መንፈስ ሲነካ ዋው አይሆንም። አንድ ክብር ለእግዚአብሔር ይሁን።